ሰላም ጋይስ እንዴት ናችሁ? እንደሚታወቀው የ12ኛ ክፍል ሀገር አቀፍ መለኪያ ፈተና ከሰኔ 23 2018 እስከ ሐምሌ 17 2018 ዓ.ም የሚሰጥ መሆኑን ተገልጾ የፈተናው አሰጣጥም በ6 ዙር እንደሚሰጥ እና በመጀመሪያ ዙሮች ከ1 እስከ 3 ዙሮች ናቹራል ሳይንስ ወይም የተፈጥሮ ሳይንስ ፈተናውን ይወስዳሉ ተብሎ ይጠበቃል። ከአራተኛው እስከ 6ኛው ዙሮች ደግሞ የሶሻል ሳይንስ ወይም ማህበራዊ ሳይንስ ፈተናውን ይወስዳሉ ተብሎ ይጠበቃል። ይሁን እንጂ አሁን ላይ ፈተናው ድጋሚ ሊራዘም ይችላል እየተባለ በሶሻል ሚዲያ እየተሰራጨ ይገኛል። በቴሌግራም በሌሎች ፕላትፎርሞች ይሄ መረጃ እየተስፋፋ ይገኛል። ይሄ መረጃ እውነት ነው የሚለውን አብረን የምናይ ይሆናል። ታዲያ ቪዲዮውን እስከ መጨረሻ ማየት ይኖርባችኋል ማለት ነው። ለቻናላችን አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ ማድረግ ይኖርባችኋል። እዚህ ቻናል ላይ ለተማሪዎች ጥቅም አዘል የሆነ መረጃ ስለሚለቀቅ ሰብስክራይብ ያላረጋችሁ አሁኑኑ ሰብስክራይብ አርጉ። ቪዲዮውን ከመጀመራችሁ በፊት ላይክ አርጉ። ለጓደኞቻችሁም ሼር ማድረግ እንዳትረሱ። ዳይሬክትሊ ወደ መረጃው ስንገባ አስቀድሜ እንደጠቀስኩላችሁ ፈተናው ሊራዘም ይችላል እየተባለ በሶሻል ሚዲያ እየተናፈሰ የሚገኘው ወሬ እውነት ነው የሚለውን አብረ የምናይ ይሆናል ማለት ነው። በቴሌግራም መጣችሁ ጠይቃችሁኛል። ኢንቦክስ መጣችሁ ይሄ መረጃ እውነት ነው እያላችሁ ጠይቃችሁኛል። ይሄ መረጃ እውነት ነው ወይስ ከእውነት የራቀ ሐሰተኛ መረጃ ነው? ወደ መልሱ ስንገባ ይሄ መረጃ ከእውነት የራቀ እና እስካሁን ድረስ የፈተናው ቀን ይራዘማል በሚል መረጃ አስመልክቶ እስካሁን ትምህርት ሚኒስቴር ያወጣው ምንም አይነት መረጃ እንደሌለ እና ግለሰቦች በራስ የመነጨ ፍላጎት መረጃ እያጋሩ በሶሻል ሚዲያ እየለቀቁ ይገኛሉ። ተማሪዎችን እያዘናጉ ይገኛሉ። ሌላኛው ደግሞ ከተማሪዎች የመነጨ ስጋት ነው። ከዚህ በፊት ሪሚዲያል ኤግዛም እና ኤግዚት ኤግዛም መራዘሙን ተከትሎ የኛም ሊራዘም ይችላል በማለት የተማሪዎች ስጋት አለ። ይሄ መረጃ ከእውነት የራቀ ሐሰተኛ መረጃ ነው ማለት ነው። ሌላኛው ደግሞ በፈተና ጊዜ የሚፈጠረውን ጭንቀት ወይም ቴንሽን ልንቆጣጠር የምንችለውን ዘዴዎች አብረ የምናይ ይሆናል ማለት ነው። ቪዲዮውን እስከ መጨረሻ ማየት ይኖርባችኋል። እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ ይኖርባችኋል። ቪዲዮውን ደግሞ ላይክ በማድረግ ከኛ ጋር ቆዩ። ፈተና የመፈተኛ ጊዜ ሲቃረብ ሁላችንም በመጠኑ መጨነቅና ከወትሮ ከፍ ባለ መጠን ውጥረት ውስጥ መግባታችን የተለመደ ነገር ነው። ከፈተና በፊት ይሄ አይነቱን ከፍተኛ ውጥረት መቆጣጠር የምንችልበትን መንገድ አብረ የምናይ ይሆናል። ፈተና ሲመጣ መጠነኛ ውጥረትና ጭንቀት ተፈጥሯዊ እና ሁሉም ተፈታኝ ተማሪ እንደሚያጋጥመው መረዳት አለብን። ለፈተና ስንዘጋጅ አዎንታዊ እና በጎ ሀሳቦችን ማሰብ ይኖርብናል ማለት ነው። ፈተና ማለት ከዚህ ቀደም ከተማርነው ነገር የተረዳነውና የቀሰምነውን እውቀት የምንለካበት መመዘኛ እንጂ የኛ ህይወት ምዕራፍ ማብቂያ ወይም አጠቃላይ ችሎታችንን የምንለካበት አይደለም። ይህን ማወቅ ይኖርብናል ማለት ነው። ማወቅ ያለብን አንድ ነገር ቢኖር መሳሳትን አለመፍራትና ሁሌም ለማወቅ እና ራስን ለማሻሻል ዝግጁ መሆን ይኖርብናል ማለት ነው። እንዲሁም አሁን የምንፈተነው ፈተና እንዳሰብነው እንኳን ውጤቱ ባያስደስተን ለቀጣይ ማስተካከል እና ማሻሻል እንደምንችል ማመን ይኖርብናል። ሌላኛው ደግሞ ከጓደኞቻችን ጋር ያጠናነውን ነገር በጋራ ሆነም መጠያየቅና እርስ በእርስ ያወቅነውን ነገር መለዋወጥ ይሄ ዘዴ ይበልጥ የማስታወስና ብቃታችንን እንደሚጨምር እና የጠየቅነውን ነገር እንዳንረሳ ያደርገናል። ከዚህም በተጨማሪ የተሳሳትነውን ነገር ድጋሚ እንድንከልስና እርማት እንድናደርግ ያግዘናል ማለት ነው። የፈተና ቀን ሲቃረብ እንደ ወትሮ ዘና ማለት ይኖርብናል። ህይወታችን ላይ አዲስ ነገር መፈጠር አይኖርብንም። ዘና ማለት ይኖርብናል። በቂ እረፍትና በቂ እንቅልፍ መተኛት ይኖርብናል። ይህም ጭንቀት ይቀንስ። እንደዚህ አይነት ጭንቀቶችን መቀነስ አለብን ማለት ነው። እንዲሁም ተረጋግተን ያጠናነውን ነገር አስበን እንድንሰራ ማድረግ ይኖርብናል ማለት ነው። ዘና ማለት ይኖርብናል። መጨነቅ አያስፈልግም ማለት ነው። ቪዲዮ እስከ መጨረሻ ካያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።